መስቀን ሆነው የ11ኛ ክፍል ተማሪ የነበረው ወጣት ለመሰደድ የወሰነው እንደ በርካታ ኢትዮጵያውያን በድህነት ምክንያት ነው። ህገወጥ ስደት ጥሩ እንዳልሆነ በተደጋጋሚ ሰምቶ የነበረ ቢሆንም ዛሬ ማየት ማመን ነው ይላል። ሰማለሁ፣ መስማት ሰማለሁ፣ ግን እንደዚህ ይሄን ያህል የሚከበድ አይመስለኝም ነበር ሲጀመር። በቃ ዝም ብሎ ወሬ እንደዚህ ከባድ ነው፣ ሳውዲ ከባድ ነው፣ የሳውዲ መንገድ ከባድ ነው፣ ዛህዶ ስራ ጠፍቷል እንደዚህ ምናምን ሲሉን ምንም አይመስለኝም ነበር። እኔ ለራሴ ማለት አይመስለኝም እንዳንመጣባችሁ የሆነ በቃ ለሸር ነገር ነበር አርጌ ማስበው እና እኔ ግን ስደርስበት ሁሉ ነገር ስደርስበት አየሁት። ማየት መስማት ማመን ነው። ወደ ሳውዲ ሲጓዝ የመጀመሪያ ጊዜው የሆነው ይሄ ወጣት ሳውዲ አረቢያ ለመድረስ 29 ቀናት ፈጅቶበታል። በጉዞው ላይ መራብና መጠማት ሊኖር እንደሚችል ቢጠብቅም የገጠመው ግን ካሰበው በላይ ነው። ሴቱ ወንዱ ላይ ወንዱ ሴቱ ላይ ንብርብር እያልን እየተኛን 723 ሰው በ8 ሲኖ ነው ተጭነን የመጣ ነው። በጣም ከባድ ነው። አንድ ባጃጅ ላይ 13 ነን ነው የመጣ ነው። እንግዲህ አንድ ባጃጅ የሚይዘው 3 ብዛትና ጫና የተተባለ 4 ሰው 5 ሰው ግን እኛ 13 ነን ነው የመጣ ነው። አንድ ባጃጅ ላይ 13 ነን ነው። ገለባ አለ አይደል? እንደ ገለባ ጥቅጥቅ እያረጉ እንዲህ በእጃቸው ምቅ እያረጉ እየተቀጠቁ 13 አድርገው ጭነው ነው ያመጣ። 4 መርከዝ ስንቆርጥ 4 መርከዝ በቃ እንደዚህ የተተኮሰብን ፊት ለፊት የቆረጥ ነው ማለት። ወደ ሳውዲ ስንጓዝ መኪና ስንጠባበቅ የነበርን 723 ሰዎች ነበርን የሚለው አረቡ ጉዞውን ከደቡብ ወሎ የጀመረው ከአንድ ጓደኛው ጋር ሆኖ ነው። የጉዞውን ገንዘብ ከየት አገኘ አልኩት። አንድ ግልገል ነበረችኝና እኔ እዛ ስልክ ገዛለሁ አልኩና ለቤተሰቦቼ ያችን ግልገል ሸጥኩኝ እና ልጅ ሸጥኩ ገበያ። ከዛ 2800 ብር ሸጥኳችን ግልገል። ትምህርት ቤት ኪራይ የተማርኩ ነበርና መማረው 200 ብር ለቤት ኪራይ ከፈልኩ። 2600 ብር ያዝ ጓደኛ ደግሞ ብር የለውምና ያችን ብር ተካፍለን ለሁለት ተካፍለን 1300 ያዝ አራስወጣ። በአጋጣሚ ሁኔታ ደግሞ መንገድ ላይ የሱ ኪስ ያን ያህል የለውም ነበርና የኔ ኪስ ከስር ነበረኝ የማያስነቃ ኪስ ለዱርዬው ምናምን አለና ያንን ብር እኔ ያዘው አልኩት። እሺ ያንን ብር ደርሰን እንደያዝ ባቴ ላይ ስንደርስ ተለያየ። እንደዚህ ተፍትሻለ መንገድ ላይ በአንድ መኪና ለመሄድ በጣም ያስጠጋልና የብቻ ነው የምከሩ ብሎ አንድ አካባቢ ወጣ ነው እነሱ ብቻ ነው። ባቴ ላይ ስንደርስ ተለያዩ። ያንን ብር ነው ይዘዋለሁ፣ እሱ ምንም ብር የለውም እና ተለያየን። እሱ ከኔ ተቀድሞ ወደፊት መጣ፣ እኔ ከኋላ ቀርቼ ከዛ እሱ ፊት እንደመጣ ተይዟል። በአንድ ደላላችን አንድ ነበርና ላይ እንገናኛለን እየተደዋወልን እንዲያለ ከዛ እኔ ከይዣለሁ አለኝ። ከዛም ሁለቱም ጓደኛሞች ጉዞአቸውን ለየብቻ ቀጠሉ። ኋላም መልሰው በ4 ቀን ልዩነት የመን ላይ ተገናኙና ጉዞአቸውን ወደ ሳውዲ ቀጠሉ። የሳውዲ ነዋሪ የሆኑት አቶ ሰይድ የሀገሪቱ መንግስት ህገወጥ ያላቸውን ዜጎች ግዛቱን ለቀው እንዲወጡ መመሪያ ሲያወጣ ከዛም ጋር በተያያዘ ኢትዮጵያውያን ሲታሰሩ ወይም ወደ ኢትዮጵያ ተመላሽ ሲደረጉ እንደነበር በቅርብ ሆነው ታዝበዋል። እንደዛም ሆኖ አሁን ድረስ ወጣቱ በህገወጥ መንገድ ወደ ሳውዲ አረቢያ እየገባ እንደሆነ ነው የሚናገሩት። የዚህ ሀገር መንግስት ያው ህገወጦችን እያለ ብዙ ይዟል። በእስር ቤትም ብዙ የተሰቃያለ የቆየውን ቆይቶ አመት ከዛ በላይ የቆየ ወደ ሀገር ገብቷል። ግን ወጣቱ አሁንም ቢሆን እየመጣ ነው ያለው። በግፍም መጥቷል። አሁንም በግፍ እየመጣ ነው ያለው። ይሄ ነገር እስከ መቼ ነው እንደዚህ የሚሆነው? አሁን በቅርብ ሰዓት ከወር ምናምን በፊት ይመስለኛል ቅርብ ቤተሰቦችን ተቀብያለሁ። ህገወጥ መንገድ ነው። አሁንም የእህቴ ልጅ እዚሁ ድንበር ላይ ነው ያለው። የመንና ሳውዲ ድንበር ላይ ነው ያለው። ያው እየመጡ ነው። ህገወጥ ስደትን የሚቃወሙት አቶ ሰይድ ስደተኞቹ ሳውዲ እስኪደርሱ እስከ 10,000 ሪያል ገደማ ከደላሎች እንደሚጠየቁ ይናገራሉ። አብዛኛውን ጊዜ ኢትዮጵያ ያሉ ቤተሰቦቻቸው ይህንን ገንዘብ መክፈል አይችሉም። ስለሆነም እንደሳቸው ውጭ ያሉ ዘመዶች ሳይወዱ በግድ መክፈል ግድ ይላቸዋል። ወጣቱ ለቤተሰብ አይናገርም፣ ተደብቆ ነው የሚወጣው። አፋር ክልል ከደረሰ በኋላ ጅቡቲ ከደረሰ በኋላ ስልክ ይደውላል ወደ ቤተሰብ። ይሄን ያክል ተጠይቀናል ይላል። 100,000 ብር፣ 105,000 ብር፣ 120,000 ብር በኢትዮጵያ ብር እስከዛ ድረስ ተጠይቀናል ይላል። ያው እንግዲህ ቤተሰብ ምንም አማራጭ የለውም። ንብረቱን ሽጦ ሀብቱን ሽጦ ከመንግስትም ቁጠማም ገብቶ የትም ወጥቶም ወርዶም ብር ያስተላልፋል። ቢያንስ 120,000 ብር እስከ ጂዛን ድረስ ያመጣዋል። ከዛ ወደዚህ ደግሞ
እኔ ነኝ ከዚህ ወይም እዚህ ያለው ቤተሰብ ነው ሪያል ፈልጎ 10,000 ሪያል ፈጀበት 8-9 ሪያል ፈጀበት ከዚያ አፈላልጎ ይቀበላል። ይሄ 9,000 10,000 ሪያል ኢትዮጵያ ሲመነዘር ከ200,000 ብር በላይ ነው። ያም ሆኖ ደግሞ እዚህ ሳይደርስ ከመንገድ የሚያዛለ የሚመለሳለ መንገድ ላይ የሚሞታለ ቀይ ባህር ላይ በተለያየ ጊዜያት እናንተም እየሰማችሁ ነው የሚቀራለ ብዙ ነገር ብቻ ጉዳት እንጂ ጥቅም የለውም። አረቡም ቢሆን ግልገል ሸጦ ሳውዲ መግባት እንደማይችል ያውቅ ነበር። የመን ላይ ሲደርስ ለአባቱ በመደወል ገንዘብ እንዲልኩለት መጠየቅ ነበረበት። ገንዘቡን ከየት አምጥተው እንደከፈሉለት አያውቅም። ሳውዲ መድረሴን ለመንገር አንዴ ይደወልኩላቸው ነው ይላል። አረቡ ወላጆቹን እንዳሳዘናቸው ያምናል። ወላጆቹ ስለ ልጃቸው የስደት እቅድ የሰሙት ታላቅ ወንድሙ ደሴ መኪና ተራ ጠብቆ አረቡን ከስደት ሊያስቆመው የሞከረ ጊዜ ነው። ደሴ ላይ ስንደርስ እንደዚህ ያለ ወንድማችን ያዘ። ከዛ ለቤተሰብ እንደውሎ አግኝቻቸዋለሁ ምናምን ብሎ ስላቸው እና መልሳቸው ስሉት እኔም ብለውኛል ይላል። ከዛ መኪና ውስጥ ቆለፈብን። መኪና ውስጥ እንዳለን ቆለፈብንና አወጡን በቃ ብሎ እምቢ ሲለን እኔ ብግል ትገለኛለህ እንጂ አልመለስም። በቃ ፖሊስ ጠርቼ ነው ማይዛችሁ ወላሂ ላዝምን ፖሊስ ጠርቼ ነው እዚሁ ማስቀጠቅጣቸው አትሄዱ ግን እኔ ፈለከውን ፖሊስ ቢሻ ፖሊስ አንዳ ቢሻ ፌዴራል እዚሁ ሬሳ ይሄዳል እንጂ ወደ ሀገር ውስጥ ተመልሼ አልገባም እውነቱን ልንገርህ እንደሚስለው በቃ ምንም አላለ። እንደው ቆመረና አምባውን ጀቅ አረጋ አለቀሰ። በቃ ለፋዘር ደውሎ ሲነግረው እናትህን በህይወት አታገኛትም ማለት እናትህን በህይወት አታገኛትም እንደው ላላህ ለበኔ ሆነበት ተመለስ እንደው ምን ሸግሮ ነው ምን ሆነ የምትሄደው ሲለኝ ምንም አልሆንኩም አባቴ እኔ ምንም የከፋኝ ነገር የለም ዝም ብዬ በቃ ድሌድ ሞክረው ብዬ ነው አልኩ። ከዛ ወዲህ በቃ የመን ትደርስ ብር አስገባልኩት አስገባልኝ ብር ብቻ አስገባን ያልኩት ሌላ ንግግር እንደናችሁ ሰላምታ ምናምን ማካሄድ የለም። ደላላዎች ስለሚማቱ እንደናችሁ ምናምን አንልም ብር ብቻ ላኩ ነው ያፈረቀጣ። ከዛ ሳውዲ እንደገባሁ ደወልኩላቸው። ቤት ውስጥ ያለኋቸው ልጅ እኔ ነኝና ሌሎቹ ልጆች ሁሉም ባለትዳር ናቸው። እኔ በመንጣቴ ትቻቸው በመንጣቴ ደስተኛ ሆኑ። ምንም ማድረግ ስለማይችሉ አልገባሁ ስላቸው እንግዲህ ይቅና ልጅ ያውፍለን አሎ እንጂ ያን ያህል ብዙም ደስተኛም አይደሉ። አቶ ሰይድ ለወላጅና ለቤተሰብ ሳይናገሩ ወጣቶች ለስደት መነሳሳታቸውን ቢቃወሙም ምክንያታቸውን ግን ይረዳሉ። ወጣቱ መንቀሳቀሻ የለውም፣ ሰላም የለም፣ ጦርነት አለ፣ የኑሮ ውድነት አለ። እንግዲህ በዛ ላይ ነው መሬት ተሽጦ ንብረት ተሽጦ ይሄ ልጅ ወደ የመን ወደ ሳውዲ የሚላከው። ልጆቹም ከዚህ ላይ ደርሱ ይችላሉ፣ ይመለሳሉ። መንገድ ላይ ምልቂት አለ፣ ቀይ ባህር ላይ ምልቂት አለ፣ ተመልሰው ይሄዳሉ። በዚህ ላይ ደግሞ አንድ ሳልናገር የማላልፈው ነገር ህገወጥ ደላሎች ምንድነው እየተሰራላቸው ያለው? እነሱ እኮ ልክ ፍቃድ የተሰጣቸው ተመስሎ ነው እየሰሩ ያለው ህገወጥ አዘዋዋሪዎች። አረቡ ከብዙ ውጣ ውረድ በኋላ ሳውዲ በገባ በ15 ቀኑ ስራ አግኝቷል። እረኛ ሆኖ ግመሎችንና ፍየሎችን ይጠብቃል፣ እነሱንም ያልባል። አብሮት የተሰደደው ጓደኛውም ይሁን መንገድ ላይ የተዋወቃቸው ጥቂት ጓደኞቹ የማታ ስራ አግኝተዋል። ይሁንና ሀገሪቱ ላይ ህገወጥ ናቸው። ደሞዝ ሊከለከሉም ሆነ ሊታሰሩ ይችላሉ። በህጋዊ መንገድ የምሰደድበት ምንም አማራጭ በሰዓቱ አልነበረም ይላል አረቡ። ሰሞኑን የፌዴራል የስራና ክህሎት ሚኒስቴር እንዳስታወቀው ኢትዮጵያ ውስጥ ከ163,000 በላይ ወጣቶች ለውጭ ሀገር የስራ ስምሪት ተመዝግበው ስልጠና እየወሰዱ ይገኛሉ። ስልጠናውን የሚወስዱ ወጣቶች ለዶቼ ቬለ እንደተናገሩት ይህ በውጭ ሀገራት የሚደርስባቸውን እንግልት ሊቀንስ እንደሚችልና በህጋዊ መንገድ እንደሚሰደዱ ተስፋ አላቸው። አቶ ሰይድ ግን ወጣቶቹ ሀገራቸው ላይ ሆነው የሚሰሩበት ሁኔታ ቢመቻች ይሻላል ይላሉ። ይሄንን እንደ አማራጭ ነው ብዬ አልወስንም። ምክንያቱም ወጣቱ እዚህ ቦታ ላይ ከጥቅሙ ጉዳቱ ነው የሚያመዝነው። መንግስት ወጣቱን አደራጅቶ ስራ መፍጠር በሀገር ላይ የኑሮ ውድነት እንዲቀንስ አድርጎ ሰላም ፈጥሮ ወጣቱ ስራ የሚያገኝበትንና የሚዛው የሚተዳደርበትን በሀገሩ ላይ እንዲደራጅ ወይም በሀገሩ ላይ እንዲኖር አድርጎ መስራት